ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች ተሰምተዋል። በርከት ያሉ ፈጣን ወቅታዊ ሰበር ዜናዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሰበር መረጃዎች ሲጫኑ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። ወደ ሰበር መረጃዎቹ ስናቀና መካከለኛው ምስራቅ እየታመሰ ነው። ጦርነቱ ከቁጥጥር ውጪ ወጥቷል። የኩዌት መከላከያ ሰራዊት ረፋዱን የሰጠው መግለጫ አሜሪካን አስደንግጧል። ይሄውም ሲበሩ የነበሩ በርካታ የአሜሪካ የጦር አውሮፕላኖች በድንገት መከስከሳቸው ተሰምቷል። በኩዌት ውስጥ አንድ አውሮፕላን መከስከሱም በቪዲዮ ተቀርጾ ከወጣ በኋላ ነው። በርከት ያሉ አውሮፕላኖች በኩዌት ግዛት ውስጥ የአሜሪካ ንብረት የሆኑ ተዋጊ አውሮፕላኖች የወደቁት። ሌላ በኩል ኢራን አጠናክራ በተለያዩ የአሜሪካ ወታደራዊ ጦር ሰፈሮች ላይ ጥቃቱን የቀጠለች ሲሆን ይህንንም ተከትሎ አሜሪካ ጦርነቱን እንዲቀላቀሏት ለአውሮፓውያን ጥሪ ባቀረበችው መልኩ ፈረንሳይ፣ ጀርመንና ዩናይትድ ኪንግደም በጋራ ባወጡት መግለጫ ጦርነቱን ለመቀላቀልና ከአሜሪካና እስራኤል ጋር በጋራ ቆመው ኢራንን ለመምታት እያሰቡ እንደሆነ ሶስቱም ሀገራት በይፋ ገልጸዋል። ይኸውም ጦርነቱ አድማሱን አስፍቶ ወደ አውሮፓ ጭምር መዛመቱን የሚያሳይ እንደሆነ ተገልጿል። በሌላ በኩል የአሜሪካ ጦርም በከፍተኛ ሁኔታ በኢራን ውስጥ ከባድ ጥቃት እየፈጸመ ሲሆን የእስራኤል ኃይሎችም በሊባኖስና በኢራን በተመሳሳይ ሰዓት ከባድ ጥቃት እየሰነዘሩ ይገኛል። የሊባኖሱ ሂዝቦላም በተመሳሳይ ከባድ የሆኑ ጥቃቶችን በእስራኤል ላይ እያደረሰ ይገኛል። ቀጠናው በከፍተኛ ሁኔታ በታመሰበት በአሁኑ ሰዓት ኳታር ዶሃም እንዲሁ ዛሬ ረፋዱን ከባድ የሚባል ጥቃት ነው የደረሰባት። የመላው የገልፍ ሀገራት በጋራ ቆመው ኢራንን ሙሉ በሙሉ ለመውረር እያሰቡ እንደሆነ እየተዘገበ ይገኛል። የአረብ ሀገራቱ መሪዎች አሁንም ቢሆን በከፍተኛ ስጋት ውስጥ እንደሚገኙ ተገልጿል። ዝርዝር መረጃውን እንሆ አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት ከቁጥጥር ውጪ ሆኗል። በዓለም ላይ ከፍተኛ ስጋት ያጠላው የአሜሪካና የኢራን ጦርነት እጅግ አደገኛና ያልተጠበቀ ምዕራፍ ላይ መድረሱን የሚያመላክት ዘገባዎች የተሰሙ ሲሆን በዛሬው ዕለት ረፋዱን የኩዌት ባለስልጣናት በሰጡት መግለጫ እንዳሉት ከሆነ ቁጥራቸው እስካሁን በውል ያልታወቀ በርካታ የአሜሪካ የጦር ጀቶች በኩዌት ግዛት ውስጥ በአቅራቢያው ባሉ ቀጠናዎች ውስጥ መውደቃቸውን አረጋግጠዋል። ይህ ክስተት በዘመናዊ የጦርነት ታሪክ ውስጥ በተለይም የአሜሪካ አየር ኃይል የበላይነት ፈተና ውስጥ የከተተና ጦርነቱ ምን ያህል ውስብስብና አውዳሚ እየሆነ እንደመጣ ቁልጭ አድርጎ የሚያሳይ ሆኗል። የኩዌት ባለስልጣናት ይህንን መረጃ ለዓለም አቀፉ ማህበረሰብ ይፋ ሲያደርጉ ጀቶቹ በምን ምክንያት እንደወደቁ ማለትም በኢራን ኃይሎች የጸረ አውሮፕላን ሚሳኤሎች ተመተው ይሁን አይሁን ወይም በቴክኒክና በሜካኒካል ችግር ይሁን አይሁን እስካሁን በግልጽ ያሉት ነገር የለም። ነገር ግን ቁጥራቸው በውል ያልታወቁ በርካታ የአሜሪካ ተዋጊ አውሮፕላኖች ናቸው በበረራ ላይ ሳሉ የተከሰከሱት ተብሏል። ከኩዌት የተጋሩ በእጅ ስልክ የተቀረጹ ተንቀሳቃሽ ምስሎች እንዳረጋገጡት ከሆነ አንድ የንብረትነቱ የአሜሪካ የሆነ ተዋጊ አውሮፕላን በአየር ላይ በበረራ ላይ ሳለ ምንም አይነት ነገር ሳይነካው ወድቆ ሲከሰከስ ታይቷል። በተመሳሳይ መልኩ በተለያዩ የኩዌት አካባቢዎች ላይ ነው የአሜሪካ የጦር አውሮፕላኖች እንደወደቁ ኩዌት በይፋ ዛሬ ረፋዱን ያስታወቀችው። በውጊያ ጊዜ እንዲህ ያሉ ጉዳዮች ሊያጋጥሙ ቢችሉም ነገር ግን በአንድ ጊዜ በርካታ የጦር ጀቶች መውደቃቸው የጉዳዩ አሳሳቢነትና ምናልባትም የኢራን ኃይል እየተጠናከረ መሆኑን የሚያመላክቱ ሊሆኑ ይችላሉም ተብሏል። ኩዌት በአካባቢው ከሚገኙ የአሜሪካ ቁልፍ ስትራቴጂክ አጋሮች አንዷ በመሆኗና በግዛቷም ውስጥ በርካታ የአሜሪካ ወታደራዊ የጦር ሰፈሮችን የምታስተናግድ ሀገር እንደመሆኗ ይህ መግለጫ ቀጥታ ከመንግስት መውጣቱ የመረጃውን ክብደት ያሳያል የተባለው። ዋጋቸው በ100 ሚሊዮን ዶላሮች የሚገመቱ እነዚህ ተዋጊ አውሮፕላኖች በአንድ ጊዜ መከስከሳቸው በአሜሪካ ላይ ከፍተኛ የሆነ የገንዘብ ኪሳራ እንዳደረሰም ተመልክቷል። በተያያዘ ዜና በቀጠናው የሚገኙ የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች በከፍተኛ ሁኔታ መመታታቸውን ተከትሎ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይና ጀርመን ጦርነቱን እንዲቀላቀሉ ይፋዊ ጥሪ አቅርባለች። ይህንን ተከትሎ ፈረንሳይ፣ ጀርመንና ዩናይትድ ኪንግደም በይፋ በሰጡት መግለጫ ጦርነቱን ለመቀላቀልና ከአሜሪካና እስራኤል ጋር በጋራ ቆመው ኢራንን ለማጥቃት መዘጋጀታቸውን ሁሉም በየፊናቸው
ናቸው አስታውቀዋል። እነዚህ ሶስት ግዙፍ የአውሮፓ ሀገራት ጦርነቱን ከተቀላቀሉ ጦርነቱ ለኢራን ከበድ እንደሚላት ከወዲሁ ተገምቷል። ፈረንሳይና ጀርመን በጋራ ባወጡት መግለጫ እንዳሉት ከሆነ በቀጠናው የሚገኙ ጥቅሞቻችንን ለማስጠበቅና አጋር ሀገሮቻችንን ለመከላከል ስንል ወደ ቀጠናው ለመዝመት ወስነናል በማለት አስታውቀዋል። ይህም በኢራን ላይ በተናጠል ከአሜሪካና እስራኤል ጋር በጋራ ሆነው እንደሚዋጉም አመልክቷል። ዩናይትድ ኪንግደም ጦርነቱን እንደምትቀላቀልና የጦር ሰፈሮቿንም ለአሜሪካ መጠቀሚያነት እንደፈቀደችም ከገለጸች በኋላ በሳይፕረስ የሚገኘው የብሪታንያ የጦር ሰፈር በኢራን ድሮኖች መመታቱ ተዘግቧል። የሳይፕረስ ፕሬዝዳንት ኒኮላስ በደቡባዊ ሀገሪቱ ክፍል በሚገኘው የዩናይትድ ኪንግደም የጦር ሰፈር ላይ የደረሰውን የኢራንን የድሮን ጥቃት በተመለከተ ተጨማሪ መረጃ ሰጥተዋል። ሻሄድ የተባሉት ሰው አልባ የኢራን በራሪ አውሮፕላኖች አክሮቲሪ ውስጥ ከሚገኙ የዩናይትድ ኪንግደም ወታደራዊ ተቋም ላይ ወድቀው ጉዳት አድርሰዋል ብለዋል። ፕሬዝዳንቱ የጠቀሱት ሻሂድ የተሰኙ የኢራን ድሮኖችን ነው። እዚህ ጥቃት በዩናይትድ ኪንግደም የጦር ሰፈር ላይ መጠነኛ ጉዳት እንደደረሰ ፕሬዝዳንቱ በማህበራዊ ትስስር ገጻቸው ላይ ገልጸዋል። አክለውም ሳይፕረስ ምንም አይነት ወታደራዊ ዘመቻ ውስጥ የመሳተፍ እቅድ እንደሌላትና በኢራን ላይ እንደማትዘምትም ተናግረዋል። ኢራንም እንዲህ አይነት የግዛት ጥሰቶችን እንድታቆም ሲሉ አሳስበዋል። በሌላ በኩል ኢራን በኩዌትና ኢራቅ ላይ ከባድ ጥቃት መፈጸሟም በተመሳሳይ መልኩ ተዘግቧል።